ጤና ይስጥልኝ። ዛሬ አብረን የምንቃኘው እጅግ አስገራሚና የሰው ልጅ ሙሉ አቅም አውጥቶ ለመጠቀም የሚያስችል ሐሳብ ነው። ሁላችንም ብንሆን በሕይወታችን ስኬትን አጥብቀን እንፈልጋለን አይደል? ግን ያንን ስኬት እውን ለማድረግ የሚያስፈልገውን ትክክለኛ የአእምሮ ዝግጅት እንዴት መፍጠር እንችላለን በሚለው ላይ ብዙ ጊዜ ግራ እንጋባለን። በዛሬው ቆይታችን ታዲያ ይህንን ውስብስብ የሚመስል ሐሳብ በቀላሉ ወዲያውኑ ወደ ተግባር ለመለወጥ በሚያስችል መንገድ እንመለከታለን። እሺ እስቲ በቀጥታ ወደ ዋናው ጉዳያችን እንገባና ይህንን መሰረታዊ ጥያቄ እናንሳ። አንዳንድ ሰዎች ከፍ ወዳለ ሕይወት እርከን ሲወነጨፉ፣ ሌሎች ደግሞ ባሉበት የሚረግጡት ለምንድን ነው? አንዳንዶች ተራሮችን ሲያነቃንቁ፣ ሌሎች በትንሽ እንቅፋቶች በቀላሉ ለምን ይሸነፋሉ? ታዲያ ምስጢሩ ምንድን ነው? ትምህርት ወይስ የተፈጥሮ ተሰጥኦ? በጭራሽ። መልሱ ያለው በጭንቅላታችን ውስጥ በሚሽከረከረው የአስተሳሰብ ሂደት ላይ ብቻ ነው። እና ይህን ለማሳየት ዛሬ የምንመረምረው ዴቪድ ጄ ሽዋርትዝ የጻፉትንና ከ6 ሚሊዮን በላይ ቅጂዎች በመሸጥ ዓለምን ያናወጠውን ድንቅ ክላሲክ መጽሐፍ ነው። ይህ መጽሐፍ አንድሩ ተራ የሞራል ትምህርት ሳይሆን የአስተሳሰብ አድማሳችንን በማስፋት ስኬትን እንዴት በእጃችን ማስገባት እንደምንችል በተጨባጭ የሚያሳይ ታላቅ መመሪያ ነው። በመጽሐፍ ውስጥ ያሉትን ወርቃማ ሐሳቦች አንድ በአንድ አብረን እንፈትሻለን። ክፍል 1 የእምነት ኃይል። የትኛውም ስኬት የሚጀመርበት መሠረት። እንግዲህ የስኬታችን ልኬት ያለው በአእምሯችን ወይም በጭንቅላታችን መጠን ላይ አይደለም፣ ያለው በአስተሳሰባችን ስፋት ላይ ነው። እምነትን ልክ እንደ ሙቀት መቆጣጠሪያ ወይም ተርሞስታት አድርገን ማሰብ እንችላለን። በሕይወታችን የምናገኘውን የውጤት መጠን የሚወስነው ይሄው የራሳችን እምነት ነው። አንድ ሰው እችላለሁ ብሎ ከልቡ ካመነ አእምሮ ያንን ለማሳካት የሚያስፈልገውን ክህሎትና ጉልበት ወዲያውኑ ማመንጨት ይጀምራል። ለዚህ አልበቃም የሚል እምነት ካለ ደግሞ እንግዲህ ውጤቱም ልክ እንደዚሁ ዝቅተኛ ይሆናል ማለት ነው። አሁን ደግሞ ይችን አስገራሚ ምሳሌ እንመልከት። አእምሮአችንን ልክ እንደ አንድ ትልቅ ፋብሪካ እናስበው። ይህ ፋብሪካ ደግሞ ሁለት ታዛዥ ሥራ አስኪያጆች አሉት። አንደኛው አቶ ስኬት ሲባል፣ ሁለተኛው አቶ ውድቀት ይባላል። ጠዋት ስነሳ ዛሬ እንዴት ያለ ድንቅ ቀን ነው ካለን አቶ ስኬት ወዲያውኑ ሥራ ይጀምርና ቀኑን ለምን የተሳካ እንደሚሆን መረጃዎችን ያመርትልናል። በተቃራኒው ዛሬ ደግሞ ምን አይነት አስጠሊታ ቀን ነው ካለን አቶ ውድቀት ብድግ ይልና ቀኑን ለምን መጥፎ እንደሆነ የሚያሳዩ ምክንያቶችን በገፍ ያመርታል። ስለዚህ መፍትሄው ምንድን ነው? አቶ ውድቀትን ከፋብሪካችን ሙሉ በሙሉ ማባረር። ወደ ቀጣዩ ሐሳባችን ስናልፍ ክፍል 2 የውድቀት በሽታን ማከም። ይህንን አደገኛ በሽታ እንዴት እናሸንፋለን? አያችሁ፣ የዚህ የውድቀት በሽታ ዋነኛ መጥሪያ የሰበብ በሽታ ይባላል። ይህ ዝም ብሎ ዘይቤያዊ አነጋገር ሳይሆን የሰው ልጅ እምቅ አቅም ቀስ በቀስ የሚበላ እውነተኛ ስነ ልቦናዊ ሕመም ነው። ሰዎች ስኬታማ ሳይሆኑ ሲቀሩ ወዲያውኑ ለምን እንዳልተሳካላቸው ምክንያቶችን ወይም ሰበቦችን መደርደር ይጀምራሉ። አስፈሪው ነገር ምንድን ነው መሰላችሁ? ይህንን ሰበብ ደጋግሞ በተናገሩ ቁጥር አእምሯቸው ሰበቡን እንደ እውነተኛ ሐቅ አድርጎ መቅበል ይጀምራል። በሽታው ስር እየሰደደ ይሄዳል ማለት ነው። ታዲያ ወሳኙ ነገር የዚህን በሽታ ምልክቶች ለይቶ ማወቅ እና ተገቢውን ክትባት መውሰድ ነው። በሽታው በአራት ዋና ዋና ክፍሎች ወይም አይነቶች ይመደባል። አንደኛው ጤንነቴ እኮ ጥሩ አይደለም የሚለው የጤና ሰበብ ነው። ሁለተኛው ደግሞ ለስኬት ልዩ የሆነ ጭንቅላት ያስፈልጋል የሚለው የእውቀት ሰበብ ነው። ሦስተኛው የዕድሜ ሰበብ ነው፣ በጣም አርጅቻለሁ ወይም በጣም ልጅ ነኝ የሚል። አራተኛውና የመጨረሻው ደግሞ እኔ እኮ ሁሌም መጥፎ ዕድል ነው የሚገጥመኝ የሚለው የዕድል ሰበብ ነው። የምሥራቹ ግን እነዚህን ሁሉ በእውነታዊ አስተሳሰብና በተጨባጭ ተግባር ማከም መቻሉ ነው። ይሄ አባባል የእውቀት ሰበብን እንዴት እንደምናክም ፍንቱ አድርጎ የሚያሳየው ጥናት 95 በመቶ ችሎታ ነው። ብዙ ሰዎች ስኬት የሚመጣው ከተወለድንበት ከፍተኛ የእውቀት መጠን ወይም አይኪው ነው ብለው ያስባሉ። ግን አይደለም። አንድ ሥራ ጀምሮ እስከ መጨረሻው የማድረስ ጽናት ከምንም በላይ ዋጋ አለው። አእምሮችንን የምንመራበት መንገድ ከተፈጥሮ የማሰብ ችሎታችን እጅግ ያላቀ ጠቀሜታ አለው። አእምሮአችንን እንዲሁ እውነቶችን እንደምናከማችበት መጋዘን ከመጠቀም ይልቅ ችግሮችን ለመፍታት እና አዳዲስ ሐሳቦችን ለማመንጨት መጠቀም ይኖርብናል። የዕድሜ ሰበብን በተመለከተ ደግሞ ይህንን አስገራሚ ሂሳብን መልከት። አንድ ሰው ዕድሜው 40 ሲደርስ ጊዜው አልፎብኛል ብሎ ሊያስብ ይችላል አይደል? ግን እስቲ እናስለው። የአንድ ሰው አምራጭ ዕድሜ የሚባለው ከ20 እስከ 70 ዓመት ባለው ጊዜ ነው ብንል ጠቅላላ 50 አምራጭ ዓመታት አሉት ማለት ነው። ታዲያ የ40 ዓመት ሰው የተጠቀመው 20 ዓመቱን ማለትም 40 በመቶውን ብቻ እኮ ነው። ገና 30 ሙሉ ዓመታት ወይም ግዙፉ 60 በመቶ አምራጭ ዕድሜ ከፊቱ ይጠብቀዋል። ስለዚህ በጣም አርጅቻለሁ የሚለው አስተሳሰብ ከእውነታው የራቀ ሙሉ በሙሉ ስህተት ነው። ወደ ቀጣዩ ክፍል ስንሸጋገር ክፍል 3 እርምጃ መውሰድ ፍቱን መድኃኒት ነው። የፍርሃትን ኢንፌክሽን እንዴት እናክማለን? አዎ፣ እርምጃ መውሰድ
ፍርሃትን ያክማል። ይህ የማይካድ እውነት ነው። ማመነታት፣ ውሳኔ ያለማድረግ እና ነገሮችን ወደ ኋላ ማስተላለፍ ለፍርሃት ኢንፌክሽን ልክ እንደ ማዳበሪያ ሆኖ ነው የሚያገለግሉት። ፍርሃት በውስጣችን ስነ ልቦናዊ መርዝ እንዳይረጭብን ከፈለግን በፍጥነት ተገቢውን እርምጃ ከመውሰድ ውጪ ሌላ አማራጭ የለንም። መጽሐፍ ውስጥ ያለ አንድ በጣም ጥሩ ምሳሌ ላካፍላችሁ። አንድ የችርቻሮ ዕቃው ገዢ ሥራውን ሊያጣ እንደሚችል ከፍተኛ ፍርሃት ውስጥ ወድቆ ነበር። ምክንያቱም የሽያጭ መጠኑ ክፉኛ ቀንሶ ነበር። ታዲያ ሰው ዝም ብሎ ከመጨነቅ ይልቅ ምን አደረገ? እርምጃ ለመውሰድ ወሰነ። በመጀመሪያ ፍርሃቱን ለይቶ አወቀ። ከዚያም ከሻጮቹ ጋር በየቀኑ ጧት ስብሰባ በማድረግ ከፍተኛ የሽያጭ ስልት ነደፈ። ከዚህም በተጨማሪ ለጥንቃቄ ያህል አማራጭ የሥራ ዕድሎችን ማፈላለግ ጀመረ። ውጤቱ ምን ሆነ ብትሉ፣ ሽያጩ በጥፍ አደገ። ያ የነበረበት ፍርሃትም ዱካው ጠፋ። አያችሁ አይደል? እርምጃ መውሰድ ሁሌም አሸናፊ ያደርጋል። በመጨረሻው ክፍላችን ክፍል 4 ማይናወጥ በራስ መተማመንን መገንባት። ያገኘነውን ትልቅ አስተሳሰብ እንዴት አድርገን ነው አቆይተን የምንጓዘው? ይህ ጠንካራ የአእምሮ መሠረት እንዴት እንደሚገነባህ እስቲ እንመልከት። አእምሮዎችንን ልክ እንደ አንድ ባንክ ልንቆጥረው ይገባል። በየቀኑ ሐሳቦችን በዚህ ባንክ ውስጥ እናስቀምጣለን። ፈተና ሲገጥመን ደግሞ ከዚሁ ባንክ ውስጥ መፍትሄዎችን አውጥተን እንጠቀማለን። ታዲያ በራስ መተማመናችንን ለማሳደግ አስተሳችና አዎንታዊ ሐሳቦችን ብቻ ነው በባንካችን ውስጥ ማስገባት ያለብን። ደስ የማይል ትስታዮችን በማውጣት አእምሮአችን ውስጥ ጭራቆች እንዳይፈጠሩ በጥብቅ መከልከል ይኖርብናል። አጥፊ እና አሉታዊ ሐሳቦችን ከባንካችን ማውጣት ፈጽሞ ክልክል ነው። ሌላው ትልቁ ፈተና ደግሞ ሰዎችን መፍራት ነው። ብዙ ጊዜ ሰዎች ሌሎች ሰዎችን የመፍራት ችግር አለባቸው። ይህንን ለማከም ስነ ልቦናዊ ሚዛናችንን መጠበቅ ያስፈልገናል። አዎ፣ ሌላው ሰው እጅግ አስፈላጊ ሰው ነው። ነገር ግን እኛም እኩል አስፈላጊ ነን። ይህን እይታ ስናዳብር መስተጋበሮቻችን ሚዛናዊ ይሆናሉ። ሌላው ሰው እኮ ልክ እንደኛ ፍላጎት፣ ችግር እና ተስፋ ያለው ተራ የሰው ልጅ ነው። ይህንን መረዳታችን የሰዎችን ፍርሃት እንደ ጉም አብኖ ይንጠፋ ያደርገዋል። ስነ ልቦናዊ ጥናቶች አንድ የሚያሳዩን አስገራሚ ነገር አለ። አካላዊ እንቅስቃሴዎቻችን ስሜቶቻችንን ይፈጥራሉ። በልበ ሙሉነት ለማሰብ በልበ ሙሉነት እርምጃ ይወስዱ ነው ነገሩ። ደስተኛ ስሜት እንዲሰማን ከፈለግን ፈገግ ማለት እንችላለን። በልበ ሙሉነት የተሞላ አስተሳሰብ እንዲኖረን ደግሞ በልበ ሙሉነት የሚታይ አካላዊ እርምጃ መውሰድ አለብን። በራስ መተማመን ስሜት እስኪመጣ መጠበቅ አያስፈልግንም። ድርጊቱ ራሱ ስሜቱን ያመንጨዋል። ታዲያ ይህንን በራስ መተማመን ወዲያውኑ ሊያሳድጉ የሚችሉ 5 ተግባራዊ አካላዊ መፍትሄዎችን ልጠቁማችሁ። አንደኛ፣ በስብሰባዎች ላይ ሁልጊዜ ከፊት መቀመጥ፣ መደበቅን እርግፍ አድርጎ መተው። ሁለተኛ፣ ከሰዎች ጋር ስናወራ ቀጥታ የአይን ግንኙነት ማድረግ፣ ይህ ታማኝነትን ያሳያል። ሦስተኛ፣ ከተለመደው እርምጃችን 25 በመቶ ፈጠን ብሎ መራመድ፣ ይህ አስፈላጊ የምሠራው ሥራ አለኝ የሚል። እንግዲህ ለውድቀት የሚዳረገውን በሽታ ምንነት አይተናል። ፍርሃትን በድርጊት እንዴት ማከም እንደሚቻል ተረድተናል እና ጠንካራ በራስ መተማመንን የሚገነቡ መሳሪያዎችን ተመልክተናል። አእምሮአችንን አሳምነነዋል። አሁን ገደብ የለሽ የአስተሳሰብ አቅም አለን። ስለዚህ የዛሬውን ቆይታችንን በዚህ ጥያቄ እንቋጨው። እነዚህን ድንቅ መሳሪያዎች ታጥቀን በሕይወታችን ውስጥ ቀጣዩ የምናንቀሳቀሰው ጥልቅ ተራራ የትኛው ነው? አብረን ስለነበርን እጅግ ደስ ብሎኛል። እነዚህን ሐሳቦች በተግባር ላይ በማዋል ሕይወታችንን ትልቅ እናድርገው።